አንተ ስምን ታረጋለህ? ምን ይሆናችሁ ነው? ሰላም እንዴት ናችሁ? የአቤኒ የቢኒ ኦሞ ፋሚሊያንስ እንዲሁም የአሊያ ፋሚሊያንስ እንዴት ናችሁ? እኛ ብለናል። አማን ናችሁ ወይ? ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እኔም ያው ተሽሎኛል፣ እግዚአብሔር ይመስገን። አሁን ትንሽ እጄም ያው እግሬም ተሽሏል፣ ጤናማ ሆኛለሁኝ። ያው ፋሚሊያንስ ጠግኖኛል። ብራዘሪ ከደበደበኝ በኋላ ቄራው ወስዶኝ ምናምን ስጋ ጋብዞኝ ሾርባውን ቁርጡን ከቀዩ ከጮማው ምናምን የበላው ትንሽ አሁን ደህና ሆኛለሁ ፋሚሊያንስ። እና እናንተ እንዴት ናችሁ? በኮሜንት እያየን ነው። እናንተ ያው የምጽፉትን ነገር እያየን ነው ፋሚሊያንስ። ያው እኛ ጀስት ኖርማል ነው። ያው በሰው መሃል ጸብ አይጠፋም። ያው ወንድሜ ትንሽ ጀለሴ ያው ብራዘሬ ትንሽ ተደባበርን። ደግሞ ሰው ሆኖ ማይጣላ የለም። ያው ተጋጨን። ከዚያን ተጋጭተን አሁን እግዚአብሔር ይመስገን እርቅ አውርደናል። ያው ታርቀናል ፋሚሊ። አሁን በጣም ፒስ ላይ ነን። ባይዚ እኔ ባለፈውም እያልኳችሁ ነበር ከጸብ በኋላ ባይዚ አሁን ፍቅራችን ጨምሯል ምናምን። በጣም የሆነ የምር በጣም የሆነ ብትጣሉ እንደው ቦክሰኛ ስለሆነ ነው። ባይዚ የጸብ ውስዋስ አለበት። ባለፈው ራሱ አይታችሁ ነበር። በኢየሱስም አስደንጋጭ ምት ነበር። ጠቅ ሳላስብ ደግሞ ሆዴ ላይ በስማ ፋሚሊ ዋስ ጠሞ ባለፈው ሀታ ሳይንስ በሰላም ብረት ገፍቼ የምኖር ሰው ነኝ። ቦክሰኛ ናምጥቶ ችግር የለው ካንተ ኮች ጋር እናወራለን። እና ፋሚሊ ዛሬ በጣም ደስ ብሎኛል። እኔም ያው በቆንጆ ቪዲዮ ነው ዛሬ እኛ የመጣ ነው። እና ምንድነው የምናደርገው ዛሬ በዋናነት የመጣንበት ምክንያት እኛ እርቅ አውርደናል። ከዛም በዘለለ ኢቭን በቃ ጂም ቤትም አንድ ላይ መሄድ እየጀመርን ነው ምናምን ነገር በጣም ፈታ እያልን ነው። በሰዓቱ ነው ባይዘ እየፈታ ነውና ከዛ በኋላ በጣም በቃ ረሃ የሆነ ጊዜ ነበረን። እና አሁን ደግሞ ከጀማዎቼ ጋርም እሱንም እንትን ለማስታረቅ እነሱንም አንድ ላይ ቫይቡን ድጋሚ እንደ አዲስ ለማምጣት እያሰብን ነውና በቃ ደግሞ ፋሚሊ ቱመኑ በጣም አዘኒ ዲዴት አይ በኑ ጋራን እየደከምን ምን እያልን ቪዲዮ በኤቲ እና ላይክ እስኪ በዛሬ ቪዲዮ 200 ላይክ አስገቡ እስኪ አይ በቃ እስቲ በገሊሪ ላይክ ወጥተን እስኪ እኔ ፋሚሊ እንት ቪዲዮ ያያችሁ ጀስት ሰብስክራይብ አድርጉ። ደግሞ ላይክ ወጥቴ ላይክ ያረጋችሁ አይደለም ኮሜንትም ጻፉ፣ አበረታቱ። አው ሰፖርት አድርጉን ፋሚሊ። ኑ አኪና እኛ እንደዚህ ለፋን እንት ጋር እንዲኖ ነው ኦይትሮ ኦሻ ነው ጋር እርቅ ከእንቴው ያቀረብን ነው በሚዲያ እንዲህ ያጋለጥን ነው። ኑ ጋር ገበና ሾይቶ ደሾ ያባጊው ረዲያ ገበና ካኑ እንቱ አቲያቲ በሲደ ያው ኑ ጋር ኦቶ ገባይ ከናንተ ጋር በቃ አንድ ላይ መቀጠል ስለሆነ ቤተሰብ ኑንካ ብሮ ያው ዲጂቴስ ነው ዲጂቴስ ሲፔ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት ነው ምት ቤተሰብ እና ያጋጌቲስ እና ያጋጌት ያው እኔ ጋር እንተ ቢዮ ጋር ያው ጀስት ተጣልተናል፣ ተደባብረን ነበረ ጀለሴ እና ትንሽ ያው በጀማ ምናምን ያው እንተ ዲያው ባባ እንተ ያው ባለፈው እንዳያችሁ ነው ፋሚሊ። እና አሁን ዛሬ የመጣ ነው ፋሚሊ ለመሰላችሁ በቃ ለእርቅ ነው። እኔ ጀስት አርቄያለሁ እና እኔና አሊያ ሆነን ለስከሱ ጋር ታርቀናል። ያው ባለፈው ጽጌ ጦሲያ እንጆ ጽጌኛን አስታርቀናለች፣ እግዚአብሔር ባርካት ታረቅን። ባለፈው እኛ መጣ ነው በቃ ለጸብ ነበረ፣ ግን በቃ ደበረን። ከዛ በኋላ ወንድ ልጅ ነው እሱ ብቻውን ነው ጀስት በቃ ነገሩን በቃ አይተን እሷም ደግሞ መሀል ላይ ገባች ምናምን ገላገለች፣ ተውን ፋሚሊ። እና አሁን ደግሞ ምንድነው እኛ ታርቀናል አይደለ? ስለዚህ ደግሞ ባለፈው የሱ ጓደኞች አሉ እና አቤኒ ያውራ ይሄን ፓርት እኔ ከማወራ እሱ ቢያወራ ይሻላል። እና ፋሚሊ የነበረው ነገር አክቹአሊ የዛኔም የነገርኳቸው ነበር። ትንሽ የሆነ እንትን የማለት ነገር ነበር፣ አልተግባባንም አይነት ነገር እና ለማውራት ምናምን በሚል አይነት ስታፍ ነበር እኛ የተገናኘ ነው። ከዛ በኋላ ነገሩ ሳይታሰብ በቃ ያው ወጣትም ስለሆነን ወንድ ልጅም ያው ስፖርተኞች ነን አብዛኞቻችን ደግሞና ቦላይ ሱገስ ያው ተረዱናላችሁና ሄጋማ ለባረጋይ ቲራጋን ትንሽ መግባባት አቃተን አይነት ስታፍ እና ከዛ በኋላ እኔም በጣም ደብሮኛል። ኮሜንት ላይም እየነገራችሁኝ ነበር በአንድ ሰው ላይ እንዴት ለአራት ትመጣላችሁ ምናምን እንግዲህ በጣም እንትን እያላችሁ ነበር እናንተም እኔም በጣም ደብሮኝ ነበር። እና ብቻ ከዛ በኋላ ለይቅርታ ምናምንም እንትን ብለን ነበር። ከዛ ዛሬ ደግሞ በይፋ በዋናነት የመጣንበትንም ሪዝን እኔ ሊስት አውት እያደረኩ ነበር። ባይዚ ሊስት አውት ማድረግም አያስፈልግም፣ አንድ ሪዝን ነው ያለው። ሶ በቃ ያም እርቅ ለማውረድ ነው፣ ለመታረቅ ነው የመጣ ነው። ምንም ድብድብ ምንም አያስፈልግም። ወጣት ነን እኛ። ከዚህ በኋላ መስራት ነው መለወጥ ነው ያለብን።
አንድ ላይ ተያይዘን ደግሞ ብዙ አይነት አላማዎች አሉን ባይዞ ፋሚሊ። ከዚህ በኋላ ባይዞ በሚገራርሙ ቪዲዮዎችም እንመጣለን ምናምን እና እናንተ ደግሞ እነዚህን ነገሮችን ሁሉ ደግሞ እኛ ስንለፋ ምናምን ሰብስክራይብ አድርጉ። ኮሜንት ላይ ሐሳባችሁን ደግሞ እንዲህ ብታረጉስ የምትሉትን ነገር በቃ አንዳንድ ደግሞ በኢሞም እየደወላችሁ ለቢና ብዙ ሼር የምታረጉ ሰዎች አላችሁ እናውቃለን እና በጣም ገለቴ እንወዳችኋለን። እና ዛሬ ደግሞ በዋናነት ከዚህ በኋላ በቃ እነሱም ይመጣሉ ደውዬላቸዋለሁ ለጀማዎቼ እና ለምን እንደቆዩም አላውቅም፣ ግን እስኪ ሲመጡ ከነሱ ጋርም ደግሞ ያለውን ነገር ለመጨረስ እንሞክራለን። እና የምትሉት ነገር ሌላ ነገር ካለ ማንሳት ትችላላችሁ፣ ካልሆነ ግን እነሱን እንትን ብለን መጠበቅ እንችላለን። እየመጡ ነው ነግሬያቸዋለሁ። እኔ ግን ጀማው ያውቃል እኛ እንደታረቀን። ጀማው ያው ቪዲዮውን አይተውታል። በጣም ጓገጭ እያሉብኝ ነበር ታውቃለህ። ቪዲዮውን አይተውም በቃ አንተ ወንድ ልጅ አይደለም ሞታ አትመጣም አትሊስት ምናምን ብለው በጣም በቃ ሹሪ የሚባለው ልጅ ባይዚ በጣም ኃይለኛ ነው ታውቃለህ። ከኛ ጀማ መሀልም በጣም በቃ የሆነ ከተናደደም ምናምን ነገር በጣም እንትን ይላል ታውቃለህ። እና ድጋሚ ጸቡ እንዳይነሳ ነው አሁን። አይ ኖ ከዚህ በኋላማ ጸብ የሚነሳ ከሆነ ከነሱ ጋር ጸቡም የኔም ጭምር ነው የሚሆነው ጸቡ። ምንም አሁን እኔ ከዚህ በኋላ የዛኔም በስህተት ጸቡ ተፈጥሮ ነበር። እኛ ወንድማማቾች ነን፣ ጀለሶች ነን። ስለዚህ ፍቅር ነው የሚያስፈልገን፣ መያያዝ ነው በዚህ ሰዓት። በቃ ተያይዘን ስንት ነገር መስራት ስንችል መበታተን እንዲህ መጣላት ምንም ማንን ደስ ይበለው ብለን ነው እንደዚህ የምናደርገው። እና በቃ ያለውን ነገር በፒስ ለመፍታት ነው የምንሞክረው እንጂ ምንም እነሱም ጓገጭ የሚሉ አይመስለኝም። ግን እስኪ የሚፈጠር ነገር አይታወቅም። ግን ያው እንዴትም ብለን ያው ፒስ ለመፍጠር እንሞክራለን። እንደዛ ነው ማስበው። ደውልላችኋል እነሱ አንተ እየመጡ ነው። ቆዩ አይደል? ቆይተዋል። እና ፋሚሊ ትንሽ ሊቆዩም ይችላሉ እና እንጠብቃቸው። ፋሚሊ ትንሽ እንዳይሰላች እንጠብቃቸውና ከዛ እነሱን እናስገባለን። በቃ እነሱን እየጠበቅን ነው። ከሩቁ ሲመጡ እነሱን ወይ እናደርጋለን። ለምን እንደዚህ አያደርጉም ፋሚሊዎች? እነሱ እስከሚደርሱ ድረስ ወጣችሁ ሰብስክራይብ እያደረጋችሁ ላይክ በቃ ፋሚሊ ሰብስክራይብ ያደረጋችሁ አይደል? በቃ መጨቅጨቅ ፈልገን አይደለም ፋሚሊ፣ በጣም በቃ ስለከፋን ነው እኛ። በቃ ሰብስክራይብ አድርጉ እስኪ በቃ 10,000 ገሊ ገና አይ በቃ ምንም የሚፈጠር ነገር የለም። አይ ቢኪ ፋሚሊ ገሊሲ ጌተኑና እስኪ ፍቅራችሁን አሳዩ። ሻካ ፋሚሊ ሰብስክራይብ ቦትሲ በቃ ኑ እንትና ማለት አካውንት ዶይሮ አካውንት ካሲንቴ ኦ ግሪ ቪዲዮ አቢዮ ግደናሽን ቢያሰካ ደግሞ ኮሜንት አይባ የሚያሰካ ሰብስክራይብ ቦቴ ኮ ደግሞ በጣም ደስ ይለኛል ፋሚሊ። እና ኮሜንት የሚያሰጠው ሲንቴሞ አሪፍ ብቻ እኔ ቀጣይ ቪዲዮ አይተናል። ዩቲዩብ ሰፊ ቆይ ግን በቀጣይ ቪዲዮ ቢኒ ኦሞ ስንት የሚገባ ይመስላል? አሁን 6,000 ምናምን ላይ ነው ያለው። 10,000 ማን ነው 7,000 እንደሚገባ አንሹር። እኔ 8,000 የሚገባ ይመስለኛል በቀጣይ ቪዲዮ ያረጋል። ፋሚሊ ግን ባይዞ ሰብስክራይብ አንተ ቤቲንግ ትጫወታለህ፣ ጥሩ ትገምታለህ። ጓደኛ ስለሆነ ሰሜን አታስፉና አራፍቱ እኔም ገምተው ማለት 7,500 በቃ እኔ 8,000 ብያለሁ እኔ። ሰብስክራይብ እያደረጋችሁ ቪዲዮውን የምታዩ ሰፖርት አድርጉ። በቃ ምንድነው ሰፖርት አድርጉ ፋሚሊ፣ አሳድጉን እንዴ ምንድነው በቃ ኑና እንትንቴ ሰፖርት አድርጉን። ሰብስክራይብ ላይክ አውጥቴ ኮሜንት ጻፊቴ ፋሚሊ የደበራችሁ ነገርም ካለ አሳውቁ። እናሻሽላለን። የተሻለ ነገር ይዘን እንመጣለን። አራ ግደግስ ና አይበና አንተ ጋር ኤለን ይድሩ ፋሚሊ በቃ ሲመጡ እንቀጥላለን። ሃይ እና ፋሚሊያንስ ታች ጠብቀናቸው አተናቸው በጣም ቆይተዋልና እዚህ ጋር መተን አሁን እዚህኛው እየጠበቅናቸው ነው። ቦታ ቀይረን ደርሱ አጀማይለ አማናችሁ አቤኝ ምን ታረጋለህ? ቆይ ከነዚህ ጋር አንተ ራስህ ምን ታረጋለህ? ምን ይሆናችሁ ነው? እናንተ አሊያቶ ምን እያደረክ ነው? አሊያቶ ተረጋጋን። ዞር በል ቢና አንተ አትተውም እንዴ? አንተ አታርፍም? ዞር በል በእናትህ ተው፣ ተረጋጋ። ተው አሊያ በእናትህ ተረጋጋ። ተው አንተ በቃ ተው በእናትህ ተው። አንተ አትተውም እንዴ? አንተ ታወራላችሁ እንዴ? እናታችሁ አትተውም አንተ። ቆይ ጸፈለጋችሁ አንተ አሁንም አንተ አትተውም እንዴ? አሊያ በቃ ተው አንተ ተረጋጋ። ተው ተረጋጋ አንተ። እኔ በኋላ
ባይዞይ ማለት ነው አቢ እኔ ታገዝኳችሁ ነው ባይዞይ ይኸው እሱንም ተመቶ እያረጋጋኝ ነው ገባህ አይደለ እኔ ገብቶኛል ቢል እኔ ጸብ አልፈልግም ያለውን ነገር እኮ እኔም እኮ አቤኔ ባለፈው መታችሁታል አቤኔ አታውሩ በእናታችሁ አቤኔ ተው ተረጋጋ አንተ የመጣ ነው ለርቅ አይደለ ለመደባደብ ነው ለጸብ ነው እሱ ስላለ ብቻ ነው ዝም አልኩት እስካሁን ድረስ እሺ ዝም በል እሺ ምን ታመጣለህ ተው ተው አንተ ተረጋጋ ተው አቢ ተው አሊያ ተው አንተ ቆይ ምን ፈልገው ነው ቆይ አንተ ቆይ አተውም እንዴ እቱ በቃ ምንድነው ምን እየሆናችሁ አትወረም ያፈላው እሱሽ አምጣ ዞር በል በላ እራፉ ስማ ብቻችን እንገናኝ አሊያ እኔንም እያናደርከኝ ነው ባይዘ በጣም ያፈላችሁ ነው የመጣ ነው ለእርቅ ነው ቢና አረጋጋው ባይዘ እነሱም ባይዘ ስለፈሩ ምናምን አይደለም እነሱም ዝም እያሉ ያሉት ስማ ለአቤኔ ብለን ነው ዝም ያሉ ለጸብ አይደለም አይደል የመጣ ነው አሁን ስለዚህ ያለውን ነገር እናንተም ለማረጋጋት ሞክሩ ምንም ጸብ በቃ ጸብ ከተባለ ማንንም ባይዘ ማንንም ስለሚፈራ አይደለም ጸጥ የሚለው በቃ ያለውን ነገር እኔ ለእናንተም እያወራው ያለሁት በቃ ፍቅር ይበልጣል እንዲ ወንድማማችነት ይበልጣል በሚለው ነው ደግሞ በቃ እኛ ወጣት ነን አይደል ሰርተን በቃ ብዙ አይነት ነገር ይጣብቀናል አይደል ከዚህ በኋላ እጅ ለእጅ ተያይዘን መስራት ነው እንጂ ያለብን ምንድነው እንዲ ጸብ ምናምን የሚያስብል አይነት ነገር እኮ የለም በቃ እሱም ይኸው ተረጋጋ አይደል በቃ ምንም እኮ ስታወራ አስበውራ ባለፈው ስሙኝ አንዴ ቆይ ዝም በሉ እሺ ዝም በሉ እሺ አንዴ ዝም በሉ አስወሩኝ አንዴ ባለፈው የተመታሁት እኔ ነኝ አይደል ይቅርታ እኔ ላስቁምና እኔ እሱን ይዤዋለሁ ሲያወሩ የሚያፈላው ምን አይበሉ እዚህ ጋር የሚፈላ ምንም እዚህ ጋር የሚሰራ ነገር የለም ምን እዚህ ጋር የሚፈላ ቡና ነው ሻይ ነው የሚፈላ ምንም የሚፈላ ነገር የለም ስለዚህ ካሁን በኋላ ስታወሩ አስባችሁ አውሩ በቃ እኔ በጣም ያስደበራችሁ ነው ባይዙ ስለዚህ በቃ ነገርየውን እናንተ አረጋጉ ሰላም ይሻላል ብላችሁ አላረ ሰላም ይሻላል ሰላም እንደሚፈልግ በቃ አለቀ ሰላምን እንደሚፈልግ ሰው ሰላም አለ እሺ እሱም እንዲረጋጋ ነገሩ አንተ አይ በቃ ተው እሱን ይዤዋለሁ በቃ ተው ያለው ነገር እንዲ ተጀመረ አይደለም አሊያ እንደዛ አይደለም እኮ አሊያ ተው ተረጋጋ አንተ ኖ ስለዚህ ያለውን ነገር እኛ በፒስ መፍታት አለብን እና አብይ መሰለህ እኔ ማውራው ነገር አለ ሶስት ወንድ ልጅ ማለት ነው እርስ በራስ ይደባደባል ይጣላል ይማታል በቃ አለቀ ይወጋሉ ላ ማለት ነው ጸብርቃሽ ነው ድሮ በጣም ተደባድቤ ተጣልቼ አውቃለሁኝ ጸብርቅ አይደለም ለዛ እኛ አሁን በቃ የሚያስፈልገን ፋሚሊ ብራዘር ስራ ነው በቃ ገንዘብ ነው ጸብ አልቀረም ስቲል ነው በቃ እንጣላል እርስ በራስ ምን እሺ ነው እናንተ አይደብራችሁም እንዴ በቃ ባለፈው ተማታው ደባደባችሁኝ አይደለ ትቻለው በቃ ለዛ አሁን ደግሞ አብይ ቆይ ጸግሽ ስማ የባለፈውን ቪዲዮ አላያችሁ ምንድነው በቃ ለሁለት ነበሩ እኮ ሊደበድቡኝ እኮ ይችሉ ነበር በቃ አንድ ዙር ሰነዘሩብኝ በቃ ምንም አልተመታውም እኮ ነው ያልተጎዳው በቃ እነሱ ያን ያክል አስበው እኔን ከተውኝ ምንድነው ይሄን ያክል እናንተን እንትን የሚያደርገው በቃ የተመታውትም እኮ እኔ ነበርኩ በቃ እሱ እኮ አሁን ያን ያክል አሳሳቢ ነገር አይደለም በቃ ችግር የለውም ያለውን ነገር ከዚህ አሊያ በቃ አረጋጋው አንተም ነገሩን በቃ እንትን በፊት ለመፍታት ሞክር እንጂ አሁንም ወደ ጸብ አትጋብዘን ሰማህ አይደለ ብራዘር እናንተ ለመታረቅ ዝግጁ አይደላችሁም ሲጀመር ወይዙ አብይ አንተ ብለን መጀመሪያ እኔ ላስታረቅ ሞክሬያለሁ አብይ ስማ አሁን ስማ አብይ ማለት ነው አንተም ጀማዓን ይዘና እንታረቅ ብሎኝ አሊያን ጠርቼዋለሁኝ እሱም ደግሞ እንደተጠራቸውና በቃ እንጨርስ ብየው አንተን እሱን አንድ ላይ ጠራችሁ ስለዚህ እኛ የመጣነው ለጸብ ሳይሆን ለርቅ ስለሆነ ብራዘርስ እዚህ ጋር ካልሙ ነው አሁንም የተመታው አሊያ ነው አይደለ ባለፈው የተመታው እኔ ነኝ ስለዚህ ጸግሽ ዝም በል እስኪ በእናትህ ማይሆን ነገር አታሩ ስለዚህ እኔ እዚህ ጋር አሁን ምንም እኔ እንትን ማድረገው ነገር የለም ብራዘር ለዛ ጸብ ፈርተን ምን አይደለም በቃ ጸብ አይጠቅምም ጸብ ምንም ስለዚህ ጸብ ተቆጆ አንተ ነህ እኔ ሰው ለጸብ እኔ ፈርቼ ተመትቼ እንደዚህ አሁን ካልም የሆንኩት የለም ስለ ጸብ ስለማቅ ነው ገባ ሲጀመር ከጸብ እኮ ትርፉ እኮ ወይ ሆስፒታል ወይ እስር ቤት እኮ ነው ምን ጥያቄ አለ ላስታርቃችሁ ስሞክር ያኔ ለምንድን ነው እንደዛ ያፈላችሁ አሁን ደግሞ ከየት ወጣችሁ ነው ለርቅ
ምናምን ፒስ ለመፍጠር ምትሉ እኔ ስቲል ነው አሁንም ታቀለብ ይሆን ጸብ ፈልጋለሁ ግን አለ አይደለ ጸብ ፈልጋለሁ ምን ጸብ በቃ ኖርማል እና ከፈለከ ቅማለኝ እኮ ቅም ይሻለ ቦት አይደለ አንዴ ተራ በተራ እናውራ እስኪ ቅም በሉ በቃ ቅም ይሻለ ተራ በተራ እናውራ አሊያ በእናትህ ሰው የለም እኮ በእናትህ አሊያ ዝም በሉ አቢ ስማ አንዴ ስማ እንታ ማይኩን ማን ነው የሚፈራው ስሙ እኔ አሁንም ቢሆን ማለት ነው እኔ ፈሪቼ ወይ ደግሞ ወይ ባለፈው ተመትቼ ስለረሱ አይደለም አቢ ደውሎ ይቅርታ ብሎ በኢንቦክስ በኢሞም በዋትስአፕ እያወራኝ ነበር ገባችሁ ሶሪ በቃ እኔ አስታርቃቸው ምናምን ሲል ነበር እኔ የሚያሰብኩት በቃ ልክ እንደናንተ ጀባ ሰብስቤ ምናምን ነገር ነበር ያሰብኩት ስለዚህ አሁን እኔ ጸቡን ትቼ ተረጋግቻለሁ አቢ ነው እዚህ ጋር አረጋጋኝ ማለት ነው ጸቡን እኔ ጸፈለው ወይ ጸፈርቼ አይደለም ገባ ቅሙን ይዣለሁ ስቲል ነው አለ በውስጤ እኔ አረሳው ግን አቢ ነው ካልም ያደርገኝ ገባችሁ ለዛ እኔ ተመትቼ እዚህ ካልሞኝ አለውኝ ብዙ ሴራ ላስብ እችላለሁ አንተ ላይ ግን እኔ አሁንም ቢሆን ስለረሳውኝ ሳይሆን አቢ ጥፋቱን አምኖ ጀማይንም ይቅርታ አዝብላለሁ ሶሪ ብሎ ጠርቶኝ ደውሎልኝ ነው ገባችሁ በዋትስአፕ በቴሌግራም ጨቅጭቆኝ ነው እዚህ ጋር ድረስ የመጣሁት ማለት ነው ለጸብ ፈርቻ አይደለም አሁንም ቢሆን ይሄ የምናገረው ነገር ማለት ነው ገባችሁ በቃ እናንተ ፍቱ ምንድነው ብራዘር ታውቃለህ እኔ ጸብ ቆይ አይደለም ቢና አይደለም ቆይ ልንገራችሁ ነው ቢና አሁን ያለው ነገር ትክክል ነው በቴሌግራም በኢሞ በቃ እየጨቀጨኩት ነበር በቴሌግራም ሲለኝ ኢቭን እኔ በኢሞ ምናምን እያወራሁት ነበር በቃ ያለውን ነገር እኔ ጸብ ምንም አልፈልግም እኔም በቃ እናንተም ታውቃላችሁ አይደል ከዚህ በኋላ ሁላችሁም እኮ ታውቃላችሁ ምንድነው እንደ አዲስ የምትሆኑት ቢናም እኮ ደግሞ ጀማ ስለሌለው አይደለም እኮ አታውቁም የነሱ ጀማዎችን ብዙ ጀማዎች እኮ አሉ በቃ ይሄንን ነገር በጀማ እንቀጥል ካለን ደግሞ ያለው ነገር ሞር እየተስፋፋ ነው የሚሄደው ስለዚህ በቃ ያለውን ነገር መፍታት ነው ያለብን በቃ ጥፋተኞቹ ደግሞ በቃ ቢና ብቻውን መጥቶ እኛ መደብደብ አልነበረብንም ነበር ደግሞ በቃ ምንም ቢፈጠር አትሊስት ጀለሳችን ነው ያለውን ነገር እኛ በፒስ መፍታት ነበረብን ስለዚህ በቃ ይቅርታ መጠየቅ ካለብንም ይቅርታ ጠይቀን ያለውን ነገር እኮ በቃ መጨረስ ነው የወንድ ልጅ ጸቡ በቃ አንድ ጊዜ ነው እንዲህ ቂም ምናምን የሴት ጸብ አይደለም እኮ ምንድነው እኛ ወጣት አይደለን ወንድ ልጅ እኮ ነን ደግሞ በቃ በእኛ አያምርም ይሄ ነገር ያለውን ነገር በቃ በይቅርታ እንትን ማለት አለብን አሊያም በጣም እንትን እያለ ያለው በቃ ያናደደው ነገር ይሄ ነው ምንም አሊያ ከእናንተ ጋር ፐርሰናል ኬስ ስላለበት አይደለም በቃ እሱንም እናንተ ተረዱት በቃ ምንም ይሄን ነገር እኛ በፒስ ነው መጨረስ ያለብን በቃ ፍቅር ነው የሚበጀን አንድ ላይ ተያይዘን መለወጥ መስራት ነው እንጂ ያለብን ይሄን ያክል መጣላትም አያስፈልገን በቃ ስለዚህ ይቅርታ እንበል በቃ ያለውን ነገር እንጨርስ ምንም ነገር ይሄን ያክል እንትን የሚያደርግ ነገር የለም እነሱን ይቅርታ በቃ ይቅርታ እንጠይቃቸው በቃ ጀስት ይቅርታ መጠየቅ እኮ ታናሽነት አይደለም እኮ አባቴ መጀመሪያ ለእርቅ እኮ የወጣነው ስንት ነገር ዋጋ የከፈልነው እኛ ነን አይደለማ እነሱም እኮ ሲጀመር እኔ ስንት ነገር ተብያለሁ አንተን ከነሱ ጋር ለማስታረቅ እሱን እኮ የሞለጩኝ በስድብ ተረድተዋል እኮ እነሱም ያለውን ነገር መረዳት ነው አሁን ይፋ ያለውን ነገር እኔም የባለፈውን ቪዲዮ አይታችሁ ከሆነ እኔም እየነገርኳቸው ነበር ተረድተዋል የጠራህን እኛ እነሱን ይቅርታ እንድንጠይቅ ነው ነገርየው በፍቅር በእርቅ እንዲያልቅ ብለን ጀስት ያለውን ነገር እንፍታ በሚለው ነው እነሱ እንደበደሉን ምናምን ይቅር እንባባለን ከተባለ ችግር የለም መምጣት ይችላል ባይዘ ግን ሎጂካሊ እናንተ ስታስቡ አንድ ሰው ለአራት መምጣት ትክክል ነው እንዴት ነው የምታስቡ ባይዘ እኔ ጸጽቶኝ ነበር እና እኛ እንደበድበው አስበን ነው እንዴ እንደበድበው አስበን ሳይሆን እኮ ካንተ ጋር ልናስታረቅ ነበር ያጠራራ እንጂ እኛ አይደለም ስለዚህ እዛ ላይ ያለውን ነገር እሱም ጥፋተኝነቱን ማመን አለበት እኛ አይደለም ጭራሽ እኔ ጥፋተኛ ነኝ በጀማ እዛ ጠርታኝ ከደበደብኝ በኋላ እኔ ገና ጥፋተኛ ልባል ነው ያለውን ነገር በቃ ቢና በሰዓቱ የነበረውን ነገር ደግሞ እነሱም እያስረዱኝ ነበር ከዛ በኋላ ያለውን ነገር በቃ እነሱም ለጸብ ሲጀመር እኛ አንተን የጠራን በሰዓቱ ለጸብ አልነበረም ያለው ነገር ደበደባሽ መታችሁኛ አለቀ በቃ ምንድነው አሁን ቆይ ወይ እኔ አብጤ ልሄድ ነው በቃ እኔ እርቅ የማይፈለግ ሆነ በቃ ልሄድ እኔ እንደዛ አይደለም ማርያም ቢና እንደዛ አይደለም እርቅ የማይፈለግ ሆነ በቃ በጸብ ሆነ ኖርማል ነው ለጸብ ከሆነ ማንንም ከማንም ስለማያንስ አለ አይደል አዎ በቃ እዚህ ጋር እኔ አሁን ተመጥቼ ሶሪ ምናምን ጠብቃችሁ ነው መቼም አይሆን ነገር ነው ቆይ ምንድነው እኔ እኮ ያወራው እኮ ነው ምንድነው ለጸብ አልመጣንም ምናምን አንተ አካል እኮ ነው የተጎዳው እኔ አንተን ላስታረቅ መጥቼ ስንት ነገር ነው ያወራችሁኝ ታውቃላችሁ አሁን ማለት ነው እኮ ስትመታው ነበር ስለዚህ መታው ነበር እኮ እሱ አሁን አወራችሁ ነገር እኮ ያንዳንዱ አቢ አንተ አሁን እዚህ ጋር አንተም አላማ ለጸብ ከሆነ ነው ሐቁን ተናገርና ኖርማል ነው ለጸብ ከሆነማ እኔ እንዴት እንደዛ ብዬ እጠራለሁ ታዲያ ስለዚህ በቃ የተመታሁት እኔ ነኝ ስለዚህ እኔ ደግሞ ገና ተመትቼ ማታ አውርተን ረሳክ እንዴ በዚህ ልክ አንተ ምንድነው ቴሌግራም ላይ እየጨቀጨቀው አልነበረ ስለዚህ ያለውን ነገር እናንተም ለኔ ስትሉ ያለውን ነገር እንጨርስ በቃ
ከዚህ ለኔ ስትሉ ብቻ ሳይሆን ኢቭን በቃ ይሄ ነገር ከውስጣችን መጥፋት አለበት። በቃ ጀስት በፍቅር የተለያዩ ነገሮችን አንድ ላይ መስራት መቻል አለብን። ይሄ ጀማ እኮ በጣም ኤነርጂ ያለው ጀማ፣ ብዙ አይነት ነገርን እኮ መስራት የሚችል አይነት ጀማ ነው። እንዲህ እኛ ድብድብ ምናምን እያለን በጣም የሚያስጠል በዚህ አያሳፍርም? ይሄን ቪዲዮ ተመልሳችሁ ስታዩ የሆነ በቃ በዚህ የሚሰቀጥጥ እኮ ነው። በዚህ እድሜ እኛ ወጣት ሆነን በእኛ እድሜ ስንት ሰው የተለያየ ነገር ሲሰራ ለመጣላት ምናምን እንዲህ ሰፈር ለሰፈር ስንዞር እኮ በጣም የሆነ በራሳችን ኢቭን ማፈር አለብን ታውቃላችሁ። ስለዚህ ምንም አሁን በቃ ያለውን ነገር እንጨርስ። በቃ ጀስት ተጨባበጡ እስኪ በቃ ምንም ኖርማል ነው። በቃ እኔ ከነሱ ጋር ጨርሻለሁ ያለውን በቃ ፍቱ በቃ የምን ማፍታት አሊያ በቃ ያለ ለኛ ስትል በቃ ኖርማል ነው ያለው ነገር እንደዚህ በቃ ምንም ጨርሰው ነገር በቃ በቃ ወንድ ልጅ እኮ ነው አንተ። ወንድ ልጅ ሰማቶ ተወቅቶ ምናምን በቃ በርቅ ያልቅ የለ እንደ ምንድን ነው አንተ በቃ የማይፈልግ ከሆነ አቤን በቃ እንሂድ። አዎ አልፈልግም ሂዱ አይደለም እናንተ እንትን አትበሉ። አሁንም ቢሆን እየነገርኳችሁ አሊያ በቃ ተው አንተ ፍታ አስረዳው እስኪ ፍታ አንተ ችግር የለውም በቃ ወንድ ልጅ ነህ አንተ። ተመተ ወቅተ ሶስንት እንትን ካለ በኋላ በሽምግልና በርቅ ያልቅ የለ ግድ ትመቶ ሽማግሌ እንትን ማለት አለበት። በዚህን ሰዓት እኛ በእኛ አሁን በእኛ ክፍለ ዘመን በቃ እንጨርስ ያለውን በቃ እንጨርስና በቃ ታርቀን በቃ ላሽን በቃ ኖርማል እኮ ነው ብራዘር። በቃ ተው ፍታ ኖርማል ነው። አይ ኖርማል ነው በቃ ተው አንተ ተመተሽ ትችይላ አንተ ምን ነው ደግሞ እንደዛ። ስለዚህ ያለው ነገር ኖርማል ነው በቃ ተመታ አላውቃለሁ በቃ ግን በቃ ከኔ ይበልጥማ እኔ ቀጥቅጦኝ እዛ እንደ ባብ እዛ እንትን ካሉ በኋላ ስለዚህ ያለውን ነገር እናንተ ትላንት እኮ አንተ ምንን መታኝ ነበር እኮ አለ በቃ ያለውን ነገር በቃ በፒስ እንፍታኝ እንጨርስ በቃ ችግር የለውም እና ተጨባበጡ ኖርማል ነው በቃ ያለውን ነገር በፒስ ጨርሱ። እኔ እንዳስጀምር የምትፈልጉ ከሆነ በቃ እኛ ጨርሰን በቃ ጨርሰን ታረቅንኛ በቃ ቻማችሁ በቃ ኖርማል ነው ብራዘር። ያ በቃ ይበቃል። በእናታችሁ እንደ አራዳ ልጆች እንትን አንልም እንዴ? ምን ታረቅ ሆነ እንታረቅ። አታንዘዘን ነገር አይ በቃ ኖርማል ነው በቃ ምን በቃ ፍታ አንተ በቃ እንደዚህ በፒስ መፍታት ነው እንጂ ምንም ተማትች አንተ ስንት ነገር ሆኜ ወንድ ልጅ አለ እንደ አንተ በቃ ኖርማል ነው ያለ ስለሆነ ጸብ ምናምን የለ በቃ ኢየሱስም የትላንትናውን ቦክስ ግን ታስታውሳላችሁ እናንተ አላያችሁማ ወይ ሊሆድ አንተ በኢየሱስ እኔ የምር በይዘይ በጣም እንትን ብዬ ነበር ግን በቃ ጀስት ግን ስሜቱ ደስ ይላል ደግሞ እንዲህ ስንታረቅ ምናምን ያለው ነገር ስንት ነገር ሰው ወንድ ልጅ ተወቅቶ ራሱን ተወቅቶ በሽምግልና ያልቅ የለ ምንድነው አንተ ካልሞተ እኮ በቃ ነፍስ ካልሞተ ድረስ እኮ ኖርማል እኮ ነው አይደል? ያለው በቃ ነገር መጨረስ ነው ኦፊስ ምንም እንትን የሚል ነገር የለም። እና በቃ እንደዚህ ነው ደስ የሚለው የሚያምርብንም እንደዚህ ነው። ፋሚሊ ደግሞ ያው ወደ ደስ የሚለው ቫይባችን ተመልሰናል። እኛም በጣም ደስ ብሎኛል። ፋሚሊ ባይዙ እኔም ማለት ነው ምንም ኖርማል ነው። እዚህ ጋር የጫዋሬ ተመትቻለሁኝ ባለፈው እዛ ብቻዬን ጠርቶ ምናምን ነገር በቃ ጀስት ሶሪ አሉኝ ፈታው። ስለዚህ ምንም በቃ በእርቅ የማያልቅ ነገር የለም። አሁን ላይ ጸብ ዱላ ይዘን ጩቤ ይዘን እርስ በራስ ከምንፈላለግ ወጣቶች ነን። በቃ በዚህ እድሜ ሰርተን መቀየር ነው። ስለዚህ እኔ ስቲል ነው ጸብ አልፈልግም፣ ወደፊትም ጸብ አልፈልግም። ከኔ ጋር ጸብ የሚፈልጉ ሰዎች ካላችሁ አሁን ይሄን ቪዲዮ ካያችሁ በኋላ ተማሩ። እኔ ጸብ አልፈልግም፣ ከኔ ጋር ጸብ እንዳፈልጉ። እኔ ስራ ነው ከዚህ በኋላ እንትኔ ስራዬ ማለት ነው። ሶ ያው ታርቀናል፣ ጨርሰናል። ወንድሜም ያው አሁን ትንሽ ተረጋግቷል። ከዚህ በኋላ ፋሚሊ ብቻ እንወዳችኋለን። አንተ እኔ የምለው ነገር ባይዞይ ፋሚሊ ባለፈው ላስታርቅ ብዙ ታግዬ ነገሮች ወዳልተጠበቀ መንገድ ሄደዋል። ደግሞ ሲቀጥል ባለፈው ስለተጣላን ማለት ቁጭ ብሎ በእኔ ላይ ሀሜት ብዙ አውርተዋልና እነሱ እንዳሉኝ አይደለሁም፣ እኔ እንደሱ እንዳሉኝ አይደለሁም። ነገሮችንም ደግሞ ከእጄ ስለወጣ በጣም ስሜታዊ ስለሆንኩኝ እናንተንም ይቅርታ ማለት ፈልጋለሁኝ። ሶሪ በጣም እንደዚህ አይነት ጥል እኛ ማለት ከተፈጠረም ይሁን እንዳሁኑ የሆነ ሳናንዛዛ ምንታረቅ ከሆነ ታርቀን ምንጣለም ከሆነ የሆነ እንደዛ ሲሆን ደስ ይለኛልና ወሬ ሲበዛ አልወድም እና በዛ ኬዝ ነው ፋሚሊ በጣም ይቅርታ ከወገቤ ቀንጠስ ብዬ ጠይቃቸዋለሁ። ኖርማል ነው በቃ ፋሚሊ እንወዳችኋለን። ይቻማችሁ ብለናል። አይ ሂሳብ